በኢትዮጵያ ሰማይ ላይ አሞራዎችን ተጋፍተው ሲበሩ የታዩት የጦር ጄቶች መጪው ጊዜ ምን እንደሚመስል በአግባቡ የሚጠቁሙ ናቸው። ዘመናዊና ውድ የሚባሉ የጦር ጄቶች ሸመታ ላይ የገባችው ኢትዮጵያ በቅርቡ የቱርክ የመጨረሻ የድሮን ቴክኖሎጂ ውጤት የሆነውን የባይራክታር ኬንቺ መግዛቷን አሳውቃለች። በዓለም ላይ ከአምራቿ ቱርክ፣ ፓኪስታን በመቀጠል በሶስተኛ ደረጃ ድሮን የታጠቀችው ኢትዮጵያ አሁን ላይ ከተቀበለቻቸው ድሮኖች በተጨማሪ ሌሎችም እንደሚታከሉበት ተነግሯል። ሱ-30 ኢትዮጵያ በቅርብ ዓመታት ውስጥ ሌላኛው ርክክብ የተደረገበት አውሮፕላን ነው። በፖለቲካው መድረክ የሰጡትን ያህል መቀበል የማያውቅበት የሻቢያ መንግስት ዛሬ ላይ ፈላጊ ቢስ ሆኗል። የጂኦፖለቲካ ምሁራን እንደሚሉት ኤርትራ ለሀያላኑ የምታቀርበው የታመነ የኢኮኖሚ ጥቅምም ሆነ የፖለቲካ መረጋጋት የላትም። ከአማጽያኑ ጋር መሞዳመድ መርህ ያደረገው የሐማሴኑ ሰው ዛሬ በዓለም አቀፍ መድረክ ሞገስን አጥቷል። እንደ ሃሪቴዝ ያሉ ታዋቂ ጋዜጦች እንደሚገልጹት ኤርትራ የኢራን ወኪል በመሆን በቀይ ባህር ላይ ለሚፈጸሙ ጥቃቶች በዝምታ መመልከቷ በምዕራባውያን ዘንድ ሊወገድ የሚገባ ስጋት አድርጓታል። በአንጻሩ ኢትዮጵያ ወደ ቀድሞ ክብሯ ከፍ እያለች ነው። ዛሬ የ4 ኪሎ ቤተ መንግስት የአውሮፓ ዲፕሎማቶች የሚመላለሱበት ሆኗል። ኢትዮጵያ በእጇ ያለውን ሰጥታ ከእጃቸው የምትቀበልበት የዲፕሎማሲ ማማ ላይ ቆማለች። አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቱርክና እስራኤል ተቃራኒ ፍላጎት ቢኖራቸውም የአዲስ አበባን በር ማንኳኳት ግን ለሁሉም የህልውና ጉዳይ ሆኖባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት ከህንድ እስከ ኩሽ ኢትዮጵያ